በየትኛውም እድሜ ክልል ውስጥ ያለች ሴት የመጀመሪያ እርግዝናዋ ቀጣይ ላሉት እርግዝና ዕጣ ፈንታ እንደሚወስን ያውቃሉ? ይህ መረጃ ሴቶችን ብቻ አይመለከትም፣ ምክንያቱም 50% የሚሆን ለቀጣይ እርግዝና ዕጣ ፈንታ የሚወስኑት ወንዶች ስለሆኑ። ሰላም ጤና ይስጥልን የምክረ ጤና ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ጤና መኮንን አያንቱ ፋንታውን ባለው ቻናሌን ሰብስክራይብ፣ ቪዲዮውን ላይክ አድርጉ። ዛሬ ይዤላችሁ የቀረብኩት ስለ RH ኢንኮምፓቲቢሊቲ እና ስለ RH ሴንሲታይዜሽን ሲሆን በተለምዶ ሾተ ላይ ተብሎ ይጠራል። በኢዲኤችአይስ ወይም ደግሞ በኢትዮጵያ ስነ ህዝብና ጤና ጥናት መረጃ መሰረት የመጀመሪያው የእርግዝና እድሜ ክልልን ስንመለከት ከ19 እስከ 20 ዓመት ሲሆን በገጠር 19 ዓመት፣ በከተሜው ከ23 እስከ 27 ነው። የአፍላ ወጣቶች እርግዝናን ስንመለከት 15 ዓመት ነው። በመሆኑም ሁሉም የእድሜ ክልል ውስጥ ያሉት ይህ መረጃ ይጠቅማቸዋል። በዛሬው የምንመለከተውን ዘርዘር አድርጌ ስገልጽላችሁ ስለ ደም ክፍል እናያለን። ይህ ማለት የደም አይነትና RH ፋክተር የሚባለው ማለት ነው። ስለ RH ኢንኮምፓቲቢሊቲ እና ሴንሲታይዜሽን፣ የመጀመሪያ እርግዝናና ሌሎቹ እርግዝና ላይ የሚደርሰውን ጉዳት እናያለን። መቼ ነው የሚከሰተው? እንዴት ነው ጉዳቱን የሚያደርሰው? የእርግዝና ቀደም ተከተል፣ ጽንሱ ላይ የሚደርሱ እነኚህና ሕክምና መከላከያ ምርመራውን እናያለን። የደም ክፍሎችን ስንመለከት በሁለት ከፍለን እናያለን። አንደኛው የደም አይነት ነው። የደም አይነትን ስንመለከት AB እና O የሚባሉ 4 የደም አይነቶች አሉ። እነኚህም RH ፋክተር ይኖራቸዋል። A ፖዚቲቭ፣ A ኔጋቲቭ፣ B ፖዚቲቭ፣ B ኔጋቲቭ፣ AP ፖዚቲቭ፣ AB ኔጋቲቭ እና O ፖዚቲቭ፣ O ኔጋቲቭ ይባላሉ። E ፖዚቲቭ እና ኔጋቲቭ የሚባሉት RH ፋክተሮች በቀይ ደም ሴል ሰርፈስ ላይ ያሉት ፕሮቲን ወይም ደግሞ አንቲጂኖች ናቸው። ይህ አንቲጂን መኖሩ ወይም ፕሮቲን መኖሩ ፖዚቲቭ ያሰኘዋል፣ ከሌለ ኔጋቲቭ ይባላል። ይህ በሽታ አይደለም፣ ከእናት ከአባት የሚወረስ ነው። RH ፖዚቲቭ የሆኑት በዓለማችን 85% ናቸው። ኔጋቲቮቹ 15% ናቸው። ጽንሱ RH ፖዚቲቭ ከሆነ RH ኢንኮምፓቲቢሊቲ ወይም ደግሞ የደም አይነት አለመጣጣም ይባላል። እናትየዋ RH ኔጋቲቭ ሆኖ የጽንሱ ደግሞ RH ፖዚቲቭ ከሆነ RH አለመጣጣም ይባላል ወይም RH ኢንኮምፓቲቢሊቲ ይባላል። ይህ RH ኢንኮምፓቲቢሊቲ ችግር የሚሆነው ሴንሲታይዜሽን የሚባለው ፕሮሰስ ሲጀምር ነው። ሴንሲታይዜሽን በተለምዶ በማህበረሰቡ ዘንድ ሾተ ላይ ይባላል። ሾተ ላይ 2 ጊዜያቶችን ያሳልፋል። የመጀመሪያው ጊዜ እናትየዋ ለመጀመሪያ ጊዜ ማለት ነው RH ኔጋቲቭ የሆነችዋ RH ፖዚቲቭ የሆነውን ጽንስ በማህፀኗ ከተሸከመ የተለያዩ ጊዜያቶች አሉ። የደም ንክኪ ካለ ጽንሱና እናትየው መሃል ደም ንክኪ የመጀመሪያ ጊዜ ከሆነ የመጀመሪያውን ሴንሲታይዜሽን ወይም ደግሞ የመጀመሪያውን የሾተ ላይ ፕሮሰስ ትጀምራለች። ይህ ኢሚኖግሎቡሊን M መመረት ይጀምራል። ኢሚኖግሎቡሊን M ማለት አንቲቦዲ የሚባለው የበሽታ መከላከል ስርዓት ውስጥ ያለው የኢሚዩኒቲ ሲስተማችን የሆነ ባዕድ ነገር ወደ ሰውነታችን ሲገባ ባዕዱን ነገር ለማጥፋት እንደ ሰራዊት ነገሮችን ከሰውነታችን ይልካል። አንቲቦዲ የሚባሉ መከላከያ ናቸው። እነኚህ መከላከያ የኢሚኖግሎቡሊን M ማለት ነው በሳይዛቸው ትልልቅ የሆኑ የሚመረቱት ደግሞ ከ1 ወር እስከ 4 ወር ባሉት ጊዜያት ሲሆን የእንግዴ ልጅን ተላልፎ ጽንሱን የመጀመሪያ ላይ ማጥቃት አይችሉም። የመጀመሪያው ሾተ ላይ ፕሮሰስ በመሆኑም የመጀመሪያ ጽንስ በሰላም ሊጠናቀቅ ይችላል። ጊዜው ለምሳሌ በ28ኛው ሳምንት ላይ ነው። ብዙ ጊዜ በተፈጥሮ ከጽንሱ ደም ወደ እናትየው ይሄዳል ተብሎ የሚታሰበው ወይ ደግሞ ፌቶ ማተርናል ሄሞሬጅ የሚባለው በ28ኛው ዊክስ ነው ወይም ደግሞ 7ኛው ወር ላይ ነው። ይህ ደም ከጽንሱ ወደ እናትየው የሚቀላቀል ከሆነ የሴንሲታይዜሽን ወይም ደግሞ የሾተ ላይ ፕሮሰስ ይጀምራል። የመጀመሪያ ሾተ ላይ ፕሮሰስ ግን እንደነገርኳችሁ መጠኑ ከፍ ያሉ ሳይዙ ማለት ነው። የሚመረተውም ደግሞ ከ1 ወር እስከ 4 ወር በመሆኑ ጽንሱ በሰላም ይወለዳል የመጀመሪያው ላይ። ቀጥሎ ባሉት እርግዝና ላይ ግን አሻራ ወይም ደግሞ ጠባሳ ጥሎ ያልፋል።
አንቲቦዲ ሁለተኛ ይመረታል። ሁለተኛ ባዕድ ነገር ሲመጣ ፖዚቲቭ ጽንስ አሁንም ሁለተኛ ላይ የምታረግዝ ከሆነ ሁለተኛው ሴንሲታይዜሽን ይሄዳል። የሁለተኛው ሴንሲታይዜሽን ኢሚኖግሎቡሊን ጂ የሚባል ሲሆን ይህ በመጠኑ ጥቃቅን ከሳምንታት እስከ 6 ወር ውስጥ ፕሮሰሱ ያልቃል። መሆኑም ከሳምንታት እስከ 6 ወር የሚሆን ከሆነ ሁለተኛ ጽንስ ስታረግዝ 6 ወር ባልሞላ ጊዜ ጽንሱ ሊጨናገፍ ይችላል፣ ወይም ደግሞ ሌላም ነገር ሊደርስበት ይችላል ጽንሱ ላይ። ይህ ሾተ ላይ በጽንስ ብቻ ላይሆን ይችላል። እቺ እናት RH ኔጌቲቭ የሆነች እናት የሆነ ጊዜ ላይ ታማ የደም ልገሳ ተሰጥቷት ከሆነ ይህ የደም ልገሳ በተሳሳተ የደም አይነት ተሰጥቷት ከሆነ ለምሳሌ RH ኔጌቲቭ ኤ ኔጌቲቭ የሆነችዋ ኤ ፖዚቲቭ ተሰጥቷት ከሆነ የእርግዝና ታሪክ እንኳን ባይኖራት የሾተ ላይ የመጀመሪያውን ፕሮሰስ ትጀምራለች ደም ልገሳው። ከዛ ወደ እርግዝና የመጀመሪያ እርግዝና ስትመጣ የመጀመሪያው እርግዝናዋ ለሷ ሁለተኛው የሾተ ላይ ፕሮሰስ ይሆናል። በመሆኑም የመጀመሪያው ጽንስ ራሱ ሊጨናገፍ ይችላል። በመሆኑም በእነኚህ ሂደት የደም ንክኪ ሲኖርና የደም ልገሳ በሆነበት አጋጣሚ አንታይዲ መድኃኒት መወሰድ አለበት። ይህ አንታይዲ የእናትኛዋ ሰውነት ባዕድ ነገር ወደ ሰውነታ የገባውን ሳያስተውለው በፊት ያለውን ባለበት ይገታል አንታይዲ መድኃኒት። በመሆኑም ሴትዮዋ ምንም ነገር የሴንሲታይዜሽን ፕሮሰስ ወይም ደግሞ የሾተ ላይም ፕሮሰስ ሳታካሂድ በሰላም ጽንሷንም ማጠናቀቅ ትችላለች። እነኚህ ንክኪዎችን ስንመለከት RH ኔጌቲቭ የሆነች እናት የተለያዩ ንክኪ ሊኖራት ይችላል ብያለሁ ቅድም እንደጠቀስኩት። ድጋሚ ስናየው ፌቶ ማተርናል ሄሞሬጅ ወይም ደግሞ የጽንስ ደም ወደ እናትየዋ የሚመጣበት በ28ኛው ዊክስ ወይም ደግሞ በ7ኛው ወር ነው። በመደበኛ ጊዜ የእንግዴ ልጅ ወይም ደግሞ ፕላሴንታ የምንለው ከእናት ወደ ጽንስ ጠቃሚ የሆኑ ምግቦችና ኒውትረንት ነገሮችን ከመስጠት ውጪ የደም ንክኪ አይኖራቸውም እናትና ጽንስ። ነገር ግን በ28ኛው ዊክስ ይሄ ተፈጥሯዊ ነው። በ7ኛው ወር ትንሽ የደም ጠብታ ከጽንሱ ወደ እናትየው የደም ዝውውር ሊገባ ይችላል ተብሎ ስለሚታሰብ ነው አንታይዲን በ7ኛው ወር ላይ የሚሰጠው። ሌላው በ28ኛው ሳምንት ወይም በ7ኛው ወር ጽንሱ የገፋ ሲሄድ በጽንሱ ላይ ያሉት ካፒለሪ ወይም ደግሞ የደም ስሮች ሊላላጡ እና ደም ሊፈስ ይችላል። በዚህ ጊዜም የደም ንክኪ ከጽንሱ ጋራ ይኖራታል። ሌላኛው እንግዲህ ልጅ መላቀቅ ያለበት በጊዜው በ9ኛ ወር ወይም ደግሞ ስትወልድ መሆን አለበት። ከዛ ውጪ ባለው ጊዜ መላቀቅ የለበትም። ግን በተለያዩ ሁኔታ ወይም በአደጋ ወይ ሃይፐርቴንሲቭ ከሆነች የግፊት መጠኑ ጨምሮ ከሆነ እና በተለያዩ ህመሞች አብረብሾ ፕላሴንታ ወይም ደግሞ የእንግዲህ ልጅ መላቀቅ ይችላል። በዚህ ጊዜም ደም ስለሚፈሳት የጽንሱና የእናትዮ ደም ዝውውር ንክኪ ስለሚኖራቸው አንታይዲን በዚህ ሰዓት መሰጠት አለበት። የመከላከያ የጽንስ ማስወረድ ወይም ደግሞ ሚስከሬጅ ካለ በአጋጣሚ እቺ ሴት በተለያዩ ሁኔታዎች ጽንስ ሊወርድ ይችላል እና ወይ በህመም ሊሆን ይችላል ወይ በሕክምና ሂደት ውስጥ አላስፈላጊ ሆኖ ከተገኘ ይሄ ነገር ሊካሄድ ይችላል እና የደም ንክኪ በዚህ ሰዓትም ይኖራል። በዚህ ሰዓትም የአንታይዲ መድኃኒት መወሰድ አለበት። ከማፀን ውጪ እርግዝና ካለ በተለይ በኤክቶፒክ ፕሬግናንሲ የሚባለው ከማፀን ውጪ የማፀን ቱቦ ላይ ጽንስ ሊፈጠር ይችላል። ከዛ ሲያድግ ቱቦ ሲፈነዳ በጣም ከፍተኛ የሆነ ደም መፍሰስ ያጋጥማታል። በዚህ ጊዜም አንታይዲ መሰጠት አለበት። ሌላው በእርግዝና ጊዜ የህክምና ምርመራዎች አሉ። አሚኖሴንቴሲስ የሚባል አለ። የጽንሱን ጤንነት ለመመርመር ረጅም መርፌ ወደ ማህፀን በማስገባት የእንሽርት ውሃን ቀድተው ምርመራ የሚደረግበት ጊዜ አለ። ያንን መርፌ ተከትሎ የሚወጣ ደም ትንሽም ቢሆን ይኖራል። ይህ የጽንስ ደምና የእናትየዋ ደም ንክኪ ካለ አሁንም ሴንሲታይዜሽን ፕሮሰስ ወይም ደግሞ የሾተ ላይ ፕሮሰስ ስለሚጀምር በዚህ ጊዜም አንታይዲ መወሰድ አለበት።
ኮሮኒስ ቪለስ ሳምፕሊንግ የሚባለውም አለ። በእርግዝና የመጀመሪያ ሳምንት ላይ የጽንሱ ምርመራ ይደረግለታል። በዚህ ጊዜም የደም ንክኪ ይኖራል። አንታይዲ መሰጠት አለበት። የጽንስ አቀማመጥ ስርዓት ችግር ካለም አንዳንዴ ዶክተሮች በእጃቸውን ለማስተካከል በሚሞክሩበት ጊዜ ትንሽ የደም ሊኬጅ ሊኖር ይችላል። ጽንስና የእናትየዋ ደም ዝውውር መሀል ያለው ደም ንክኪ ካለ አንታይዲ በዚህ ሰዓትም ያስፈልጋል። በአደጋ ምክንያት አንዳንዴ ሆድ አካባቢ የሚደርሱ አደጋዎች አሉ። የድብደባ ወይ ወድቃ ሊሆን ይችላል። የመኪና አደጋም ልክ እንደዚህ አይነት ነገር ሲኖሩ የማይታዩ ነገር ግን ከጽንስ ወደ እናት የሚሄዱ ደም ካለ አንታይዲ ያስፈልጋል። ሌላው ከእርግዝና ውጭ ያሉ ታሪኮች ለምሳሌ ቅድም ጠቅሽ ያለው አፍላ ወጣት ላይ እርግዝና ሊከሰት ይችላል እና በዛ ጊዜ እድሜያቸው ከ18 በታች በመሆኑ ራሱ ውርጅ ሊካሄድ ስለሚችል በዚህ ሰዓት የመጀመሪያ ነው ብላ የምታስበው ጽንስ ወደ ትዳር ስትገባ ነው እና በትዳር ውስጥ እያለች መጀመሪያ ነው ብላ ያሰበችው በአፍላ ወጣት ጊዜ ላይ ግን እርግዝና ሳልፋ ከሆነ እና ውርጃ ተካሂዶ ከሆነ በዛ ሰዓት የነበረው የሾተ ላይ ፕሮሰስ ይጀምራል። ይሄ ትዳሬ ላይ በሚለው እርግዝና ላይ ሁለተኛ የሾተ ላይ ፕሮሰስ ሲመጣ ጽንስ መጨናገፍ ይችላል እና በዚህ ሰዓትም ማንኛውም ውርጃ ከተካሄደ በየትኛውም ጊዜ ላይ በየትኛውም እድሜ ላይ አርኤች ኔጌቲቭ ለሆነችዋ አንታይዲ መሰጠት አለበት። በ72 ሰዓት ውስጥ መውሰድ ይኖርባታል። የደም ልገሳ ሲደረግ የተሳሳተ ከሆነና ይሄ ከተገኘ አንታይዲ በ72 ሰዓት ውስጥ መውሰድ ይኖርባታል። መርፌውን በተመለከተ ስናይ መርፌው ከተወሰደ በኋላ የሚያጋጥሙት ነገሮች ችግሮች ስንመለከት ቦታው ላይ የማሳከክ የማበጥ አንዳንዴ ትኩሳትም ሊኖር ይችላል። ሌላ የጎንዮሽ ችግር አይኖረውም። የመጀመሪያው እርግዝና በሰላም ሊያልፍ ይችላል ቅድም ብዬ ነበረና ሁለተኛ እርግዝና ላይ ግን የሚደርሱ ነገሮችን ስንመለከት ከፍተኛ የደም ማነስ ሊኖር ይችላል። ጽንሱ ላይ ሲቪር የሆነ አኔሚያ ሊኖር ይችላል። ጃውንዲስ የሰውነት ወይ የጽንሱን ቆዳ ቢጫ የመሆን ነገር ሊኖር ይችላል። የልብ ማበጥ እና ጽንስ ሰውነቱ የማበጥ ነገር ሊኖር ይችላል። የጽንስ መሞት ስቲል በርዝ የሚባለው ሊከሰት ይችላል። ይሄ ሾተ ላይ ፕሮሰስ ካለቀ አንድ ሴንሲታይዝ ለሆነች እናት ወይም ደግሞ ሾተ ላይ ፕሮሰስ ለጀመረ እናት አንታይዲ ይጠቅማል ወይ የሚል ነገር አንዳንዴ ይነሳል። ኦልሬዲ እንደዚህ ሴንሲታይዝድ ከሆነች ምንም ጥቅም የለውም አንታይዲ እና ሁለተኛ ጽንስ ላይ ይህ ያልኳችሁ ነገሮች የደም ማነስ፣ የጽንሱ ማበጥ፣ ሰውነቱ ክፍሉ እና የጃውንዲስ ነገር ከተከሰተ ከፍተኛ የሆነ ጥንቃቄ የሚሻ ውስጥ ነው የምትገባው። ሃይ ሪስክ ፕሬግናንሲ ትባላለች። እናትየው በጣም ክትትል ያስፈልጋታል። ጽንሱን በዶፕላር አልትራሳውንድ የጽንሱን ሁኔታ መከታተል፣ አንቲቦዲ ቲተር ቴስት አንቲቦዲ ምን ያህል እንደሆነ የተመረተው የሚሉትን ነገሮች በክትትል ነው የሚደረግላት። ይህ ከሕክምናው ይልቅ መከላከሉ የተሻለ ይሆናል። ምክንያቱም ብዙ ገንዘብ የሚጠይቅ ብዙ የተማረ ኃይል ስፔሻሊስቶች ናቸው ይህን የሚሰሩት ስለሆነ መከላከሉ የተሻለ ይሆናል። አርኤች ኔጌቲቭ የሆነች እናት በማንኛውም ሰዓት ላይ ወደ ጽንስ ታሪክ ወይም ደግሞ ትዳርን ከማሰብ በፊት ይሄንን አርኤች ኔጌቲቭ የሆነችዋ ጥንቃቄ ያስፈልጋል። ሂዳ መከታተል አለባት። ጽንሱ አደጋ ላይ ካለና እነኚህ ዶፕላር አልትራሳውንድ ተሰርተው አንቲቦዲ ቲተር ቴስት ተሰርቶ ከሆነ የሆነ ግኝት ከተገኘ በማህፀን ውስጥ እያለ ጽንሱ ደም ሊሰጠው ይችላል። ፎቶቴራፒ ከተወለደ በኋላ የብርሃን ሕክምና ሊሰጠው ይችላል እና 37 ዊክስ በላይ ከሆነ ጽንሱ እድሜው ማለት ነው ሳምባው መተንፈስ የሚችልበት ጊዜ ከሆነ ቶሎ በሲኤስ ወይም በኦፕራሲዮን እንዲወለድ ተደርጎ ክትትል ለልጁ ይደረጋል እና ከተወለደ በኋላም ኤክስቼንጅ ትራንስፊውዥን የሚባል አለ። የጽንሱን ደም ሙሉ በሙሉ ቀይሮ ልጁን ጤንነት ክትትል መደረግ ይኖርበታል። አርኤች ኔጌቲቭ
አባት ላይ ምን ይደርሳል የሚለውን ነገር ስንመለከት ምንም አይነት ችግር አይኖርም። RH ኔጌቲቭ የሆነችው ናት እንጂ RH ኔጌቲቭ የሆነ አባት ላይ ምንም የሚደርስ ነገር የለም። መርፌው ወይም ደግሞ አንታይዲ ለማን አያስፈልግም ብለን ስንመለከት RH ፖዚቲቭ ለሆነችው እናት አያስፈልግም። አንድ የሰንሲታይዝድ ወይም ደግሞ የሾተ ላይ ፕሮሰስ የጀመረ እናት ላይ አያስፈልግም። ይህ ሾተ ላይ ፕሮሰስ ወይም ደግሞ ሰንሲታይዜሽን መኖሩን የምናውቅበት ቴስት ኩምበስ ቴስት የሚባል አለ። ይህ ኩምበስ ቴስት በሁለት አይነት ነው፣ ዳይሬክት እና ኢንዳይሬክት አሉ። ዳይሬክት የሚባለው አሁን ላይ አንቲቦዲ ተመርቷል ወይ የሚለውን ወይም ደግሞ የመከላከያው የበሽታ መከላከል ስርዓታችን ውስጥ ያለው መከላከያ ተመርቷል ወይ የሚለውን ያሳያል። ኢንዳይሬክት ደግሞ የሚባለው ለወደፊት ችግር ሊያስከትል የሚችል እነኚህ አሁን በጽንስ ላይ ያሉት ነገሮችን ለመለየት ይጠቅማል ማለት ነው። በመሆኑም በመጀመሪያም እንደጠቀስኩላችሁ RH ኔጌቲቭ የሆነች እናት ከሕክምናው ይልቅ ጽንሱ ላይ አደጋ ከደረሰ በኋላ ከሕክምናው ይልቅ መከላከያው ስለሚቀድም በማንኛውም ሰዓት ላይ እርግዝና ከተፈጠረ ማለት ነው ክትትል ያስፈልጋታል። አላስፈላጊ እርግዝናም ከሆነ ወደ ጤና ተቋም በመሄድ መታየት አለባት። አላስፈላጊ እርግዝና ሲባሉ እድሜያቸው ከ18 በታች የሆኑ የአእምሮ ችግር ያለባት የጤና ብዙ የተለያዩ በሕክምና ደረጃ የሚቀመጡ አሉ። የጤና መቃወስ ካለ እነኚህ ኮንሲደር ይደረጋሉ እና አላስፈላጊ እርግዝናም ቢሆን በ72 ሰዓት ውስጥ ውርጃ ከተካሄደ በኋላ አንታይዲ መወሰድ አለበት። አስፈላጊ የሆነ እርግዝና ከሆነ የኤንሲ ፎሎ አፕ ወይም ደግሞ የእርግዝና ክትትል ያስፈልጋታል። በእርግዝና ክትትል ጊዜም የባልየው የደም አይነትና የእናትየው የደም አይነት ታይቶ አስፈላጊ የሆነ ሕክምና ይደረግላታል። አንዳንዴ ምን ያጋጥማል? 1-2 በሰላም ይወልዱና 3ኛ 4ኛ ላይ ይህ ችግር ሊደርስ ይችላል። ይህ ሊሆን የሚችለው RH ኔጌቲቭ የሆነች እናት RH ኔጌቲቭ የሆኑ ጽንሶችን 2-3 ኑሯት ከሆነ ለምሳሌ የመጀመሪያ ጽንስም RH ኔጌቲቭ ከሆነ ከእናትየው ጋር ይመሳሰላል። RH ኔጌቲቭ ሁለተኛ አሁንም ብትጸንስ ከእናትየው ጋር ስለሚመሳሰል ሁለቱም ጽንሶች በሰላም ሊወለዱ ይችላሉ። RH ፖዚቲቭ የሆነውን 3ኛ ላይ ብታገኝ ሾተ ላይ ፕሮሰሱ ይጀምራል፣ አንታይዲ ካልተወሰደ ማለት ነው። 3ኛውን በሰላም ቢወለድ 4ኛ ላይ የጸነሰችው RH ፖዚቲቭ ከሆነ ከእናትየው ጋር ተቃራኒ ስለሆነ የ4ኛው ሊጨናገፍ ይችላል። ወይም ደግሞ የተለያዩ ያልኳችሁ ጽንሱ የደም ማነስ ጃንዳይስ ወይም ደግሞ ጽንሱ የሰውነት እብጠት የተለያዩ ነገሮች ሊደርስበት ይችላል እና አንዳንዴ እናቶች 3-4 ወልደናል እንዴት ይሄ ሊሆን ይችላል የሚሉ ጥያቄዎች ይነሳሉ። ይሄን ይመስላል። ጥያቄ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። አመሰግናለሁ።